እንድትነካ ማይፈልግ ስብስብ ነው እዚህ የተሰበሰቡ። ከዚህ ጋር ቁጭ ብለህ አውርተህ ናቸው እንጂ ጄኖሳይደሮች ናቸው። እዚህ በነገራችሁ ላይ እነዚህ በህግ የሚጠየቁ ናቸው። በነገራችን ላይ በህግ የሚጠየቁ ወንጀል ያሉ ሰዎች ጋር ቁጭ ብለህ ማውራት ልክ ስላልሆነ እኔ ይህንን ውይይት በአጠቃላይ ጥየዋለሁ። የመጨረሻ የአማራ ህዝብ በሙሉ እውነቴን ነው የምነግራቸው። የተለያየ ልዩነት ቢኖረንም እንዲህ አይነት ውይይት ውስጥ ገብቶ ዘፍቆ የሚያወራ ጋር በፍጹም ህብረት ሊኖረን አይገባም። የአማራ ህዝብ ስር ነቀል ለውጥ ነው የሚያስፈልገው። በስር ነቀል ለውጥ መቀጠል አለብን። ዘመነ ካሴ ግን ለመሆኑ ከወንድሞቹ ጋር አንድ ያልሆነ ከነ ጀዋር ጋር እንዴት አንድ ለመሆን አሰበ? በጣም ታሪክ ነው። የሚገርም ነው በጣም አብረህ ከገዛ አብሮ ከሚሞተው ጋር አንተ ትብስ ተባብለህ ያልታገልክ ከሌላ መንጋ ጋር አብረህ ልትታገል የኢትዮጵያን አብሮነት የኢትዮጵያን አንድነት ምናምን ጀኔ ኩርኳል ጀኔ ጃንካ ብለህ ብሔርተኛ ሲልሳ ነበር። እኔ ነኝ ብሔርተኛው ሲልሳ ነበር። አሁን እንዴት ነው? ይሄንንስ እንዴት ታየዋል? አረ እንደው ነገራችሁ ላይ በጣም ነው የምጠረጥረው። ትግሉን እየጠለፈ ነው ያለ። ያኔ እነ እስክንድር ዘመነ የሚል አሁን ደግሞ ሌላ ችግር ጭራሽ ጭና ላይ በተጨፈጨፉት ማይካድራ ላይ ደብረ ዘቢት ላይ እንዴ አንተ ወለጋ ላይ በተጨፈጨፉት እኮ ሙድ እየያዘ ነው፣ እየሳቀ እየናቀ እኮ ነው ወንድሞቻችን። በዚህ ጄኖሳይደር ውስጥ ዘመነ ካሴ ገብቶ ሊወያይበት የቻለው የነ ሀብቴ ፍቃድ፣ የነ መሬ ፍቃድ፣ የነ ደሳሌ ፍቃድ ከሆነ ይንገሩን፣ ያሳውቁን። ከዚህ በኋላ በእነሱ ላይም ቢሆን እኛ እንዘምታለን። ምንም ጥርጥር የለው። በቃ ያለ ምንም ጭቅጭቅ ማለት ነው። ሚውት አድርግልኝ እባክህ። ማነህ ሞራል የምትባል ሰውዬ ምንድነው አንተ ሚውትን የምታስተጋባ ያለ? እኔ እውነቴን ነው የምነግራቸው። ይሄ አድሎ የሌለው ይሄ ዝም ብሎ የኔ ወገን የዛ ወገን ሳይሆን የአማራን እልቂት ባሰብንበት የአማራን መከራ ባወቅንበት በተረዳንበት መጠን እንደዚህ ትግላችን አፈር ድሜ ሲበላ የኔ ወገን የኔ ሰፈር የኔ ምናምን የሚባል አማርኛ የለም። በአስቸኳይ እነ መሬ እነ ደሳሌ እነ ሀብቴ ያሳውቁን። ካላሳወቁን ግን በእነሱ ላይ እንዘምታለን። ከስብሐት ነጋ ጋር ቁጭ የሚያወራ ባጭሩ መልኬ ይኸውልህ መግለጫ መጠበቅ እንዲያ የሚባል የለም። መግለጫ አይደለም። በተለያየ ሳይድ እንዲቃወሙ እንፈልጋለን። ለአንድ ተራ ታጋይ ሚት አታርጉት። ታች ያወሩ ዝም ብለህ ሚት አታድርጉ። ወይ ስልጣን ስጠይ ራስ ካሳ አጠር አድርጉትና ያላወሩት ይኸውልህ ዶክተር አሁን እኔ በእኔ ግምገማ አፋባ ውስጥ ያለው ሮል ዶክተር ኪኑ ማንኛውም ያወራ ብቻን እያወራ ነው። እባክህ እንዴ ሰው የሚያወራ እንጂ በመሀል ትገባለህ። ደግሞ ይሄም ችግር ነው ራሱ። ቀጥል እሺ ቶም መልካሙ ከጨረስክ እኔ ልቀጥል። ኦኬ እኔ ልል የፈለኩ ጨርሻለሁ። ኦልሬዲ በጣም አመሰግናለሁ ቶማስ። እኔ ልል የፈለኩት መግለጫ አትጠብቁ የሚባል የለም። መግለጫ እንጠብቃለን፣ ተቃውሞ እንጠብቃለን። እንዲህ የሚባል አማርኛ የለም። አንድ ነገር መለመን እንዲያም ሲል ለመቀማት የሚባል አማርኛ አለ። አካሄዱ ልክ ከሆነ ልክ ነው ሊባል፣ አካሄዱ ልክ ካልሆነ እቃወማለሁ ወይም ዝም እላለሁ የሚባል አማርኛ አለ። ልክ ካልሆነ እኛ የለንበትም ብሎ መሬም ሆነ ሀብቴ ደሳሌ ሊያስቀምጡን እንፈልጋለን። አለዛ ግን መሪነታቸው ራሱ ጥያቄ ውስጥ ይገባል። ኦኬ አመሰግናለሁ። እኔ አንዳንዶቻችን የዋሆች ነን። ምክንያቱም ምንድነው አሁን ዶክተር ኪኖን አይደለም መስማት ያለብን። ዶክተር ኪኖ ታች ድረስ መረጃ ስላለ ሳቅ ይላል ሲጠየቅ፣ በአንድ በኩል ደግሞ ማን የሚሰጠው ወይ በፈጣሪ ወይ አይደለም። ቆይ ቶምዬ፣ ኧረ በእናትህ ተወን እስኪ እናውራ። ሀሳባችን አትስረቅ እንዴ! ትልቅ ሰው አይደለህ እንዴ? ቀረቤት አለኝ፣ ነገሮችን እሰማለሁ አውቃለሁ ይለናል። እንደገና እታች ከሌና ከሌ ያሉ ሲባሉ ደግሞ አይ ይሄን አላውቅም ይላል። ስለዚህ ያለማወቁን ነው ያየሁት አጠቃላይ። ነገር ግን ምንድነው ወደድንም ጠላንም ይሄ ማስታወቂያ ከተሰራ ስንት ቀን እንደሆነ እናውቃለን። ስለዚህ ያውቃሉ፣ ሁሉም 13ቱም ያውቃሉ። ዘመነ ብቻውን ወጥቶ ያደረገው ድርጊት አይደለም። በመሪነቱ ያምናሉ።
ይሄ 13ቱ ነው ቢመጡም ለጊዜው ዘመነ ወደፊት እንዳለ ሁሉም ጠንቅቀው ያውቃሉ። አንድ ላይ ነው ተሰብስበው ሲያቦኩ የነበሩት። ስለዚህ ሁሉም አምነውበት ነው ይህንን መግለጫ እንዲሰጥ እንዲወያይ አምነውበት ነው። ባያምኑበት እስካሁን ወጥተው መግለጫ ይሰጡ ነበረ። አንዳቸው እንኳን ባያምኑበት አይ እኔ በዚህ አልስማማም፣ እኔ በስር ነቀል ለውጥ ነው ማምነው ብለው ወጥተው መናገር ይችላሉ። ሁሉም ተመሳሳይ አይነት ጦር አለን ነው የሚሉት። ሁሉም ጉልበተኞች ነን ነው የሚሉት። ሁሉም እከሌን ከከሌ አንፈራም ነው የሚሉት። ስለዚህ ይህን ነገር የማይናገሩበት ምክንያት ምንድን ነው? ስለተስማሙ ነው። ተስማምተው ነው ያደረጉት። መጀመሪያውን ሲጀመር ዛሬ ሳይሆን እኛ ድሮ ስንጮህበት የነበረው ነው። ይሄ ግሩፕ ይሄ ኃይል ሽፍታ ነው፣ ለአማራ የሚታገል አይደለም። አማራውን እየበላ ለአማራውን እንዴት ይታገላል? ወንድሙን እያሳደደ ወንድሙን እየበላ ከህዋት ጋር እንሰራለን፣ ከመጣው ጋር እንሰራለን፣ ለቁራሽ መሬት አንዋጋም፣ እስረኛን አሳልፎ ሲሰጥ ተው፣ ይሄ ነገር ጥሩ አይደለም። በዚህ አካሄዱ እየጠነከረ እስከመጣ መጀመሪያ አማራውን በልቶ ሽጦን ነው የሚሄደው ብያል ስንታገል ጎጃም ጠል እንትን ጠል ስንባል ነበረ። ይኸው መጣ እንግዲህ። አሁን እኔ ብሔርተኛ ነኝ የሚለው ትናንትና ደጋፊ የነበረው ሲሮጥ የነበረው ይህንን ሲሰማ ምን እንደሚሉ ነው፣ ምን ማለት እንዳለባቸው አላውቅም። ዶክተር ኪኖ መጥቶ ዘመንን ብቻ ተጠያቂ ማድረግ አይቻልም። እንዳለ በዛ ድርጅት ነው ምናምን መስርተናል 13 ኃላፊዎች አለን የሚባሉት ሙሉ በሙሉ ተጠያቂ ነው። ዘመንን ለይተን ልንጠይቅ አንችልም። ዘመን እነሱ ጋር ተመካክሮ እነሱ ጋር ዶልቶ ያደረገው ድርጊት ነው፣ ብቻውን አይደለም። ስለዚህ ይሄ ግሩፕ አሁንም ለአማራ አለመታገሉን አሳይቶናል። እኔ ሌሎቹን አንወቅስም። አቦይ ስብሃትን በለው ምናምን በለው እኔ አልወቅሳቸውም። ምክንያቱም ጥላት ናቸው። እነሱ እኮ የአማራን ጥላትነት ከዚህ በፊት አሳውቀው አዋጅ አውጀው ጥላት ነው ብለው ፈርጀው እያስገደሉና እየገደሉን የነበሩ ሰዎች ናቸው። እነዚህ መጥተው ቢናገሩ ምን ይገርመናል? አማራ ተበድሏል፣ አማራ ተገድሏል ብሎ ለአማራ ትግል ነው የወጣሁት ያለው ሰው ወጥቶ እነሱ ጋር ቁጭ ያለው ተቀምጦ አቦይ ስብሃትን ብንወቅስ ምናምንም ብንወቅስ ኢትዮጵያኒዝም ነን እኛ በሰላም ነው የምናምነው የሚሉትን እነ ልደቱ አያሌውን ብንወቅስ ትርጉም የለውም። በአማራ ስም ሲነግድ የነበረው አማራን አድናለሁ ሲል ሲያጭበረብር የነበረው በእኔ አካባቢ ሌላ ሰው አይንቀሳቀስም ወንድሙን ለመምታት ሲያዘምት የነበረው ትናንትና ኦነግ ገብቶ 3-4 ወረዳ እዛው አጠገቡ ላይ ሲይዙ እነሱን ሳይናገር በወንድሙ ላይ የሚያዘምት አጭበርባሪ ቡድን ተጠያቂ ነው። ዛሬም ነገም ይጠየቃል። ነገር ግን ከታች ያሉ ተዋጊ ወንድሞቻችን በማያውቁት እንዳይሞቱ ወደ ትክክለኛውና ወደ እውነተኛ ለአማራ ልጅ መታገል እንዳለባቸው አምነው የነዚህን ከላይ ያሉ መሪዎች ደባ እንዲያውቁ ሁላችንም ማሳወቅና ኃላፊነት ወስደን መስራት አለብን። ይሄ ቡድን ለአማራ አይታገልም። ይሄ ቡድን የግል ጥቅሙን ነው አማራን ለአማራ አባልቶ ሊሸጠን የመጣ ኃይል ነው። በግልጽ መቃወም ነው ያለብን። ትናንትና ስደግፉ የነበራችሁ አትፈሩ፣ ምንም ችግር የለም። የፖለቲካ ለውጥ የፖለቲካ አካሄድ በየትኛውም ቦታ ያለ ነው። ትናንትና ጥሩ መስሏችሁ ታይቷችሁ ነበር። ዛሬ በፊት ለፊት በአንደበቱ ወጥተው ሲናገሩ ግን አምናችሁ የሄድንበት ስህተት ነው፣ ትክክል አይደለም፣ ለካ እኛ እንደዚህ አልጠበቅንም ብላችሁ ወይ አርፋችሁ ተቀመጡ ወይ ትክክለኛ የምትሉትን መንገድ ያዙ። ያለበለዚያ ዝምታም ጥሩ ስለሆነ ዝም በሉ፣ ጥፉ። እነ ዩሪኮ የተጣሉት ወደው አይደለም፣ ሁሉን ነገር ስለሰሙና እኮ የሆነ ነገር ከታች ስለሚነገራቸው ነው። ይህን ነገር ስላወቁ እኮ ነው አስቀድመው የፈረጠጡት። እና እንደ ኪኖን ሌሎችም እንደው ባትጋጋጡ ጥሩ ነው። ተጠያቂ ዘመነ ሳይሆን 13ቱም ተጠያቂ ናቸው። ይሄን ለማለት ነው። አመሰግናለሁ። እሺ፣ እናመሰግናለን። ሞራል ነው መስተዳድር ቀጣይ ራስ እኔ እንኳን ምንድነው በጥያቄ መልኩ ይቅርብ ሳይሆን ጥያቄ በእርግጥ ፖለቲካ እየተሰራ እኔ እዚህ መድረክ ላይ ያሉ ግለሰቦችን በጣም የሚቃወሙት ነገር ስላልገባኝ ነው። አንደኛ እውነት ለመናገር መድረኩ መዘጋጀቱን በአቶ ልደቱ አያሌው ኢኒሼቲቭ ይሄ አብይ አህመድን የመቃወም ሶሻል ሞቢላይዜሽን ኢንተርናሽናል ሞቢላይዜሽን ሁሉንም ተቃዋሚ ፓርቲዎች ባሳተፈ መልኩ የአርምድ ስትራግሎችን ባሳተፈ መልኩ ይሄ ተቃውሞ ምንድነው? ይሄ የሚዲያ ተቃውሞ
ቆይቶ ደግሞ መሬት ላይ ሊካሄድ የሚችል ህዝባዊ ንቅናቄ መፈጠሩ ነው እየተቃወሙ ያሉት አንዳንድ ግለሰቦች። ሚስተር ባናናም አለ ነውስ ወክለናል፣ አማራን ወክለናል፣ ፋኖን ወክለናል እያሉ የሄዱ ግለሰቦች ለምሳሌ አፋብኃ ውስጥ ያለ ግለሰብ አንድ ግለሰብ ሂዶ በመሳተፍ ነው የሚቃወሙት። እኔ እዚህ ላይ ቢጠራልኝ ደስ ይለኛል። እንዲያው ኪኖም አለ። እኔ ከቶማስ ጋር ነው የምስማማው በነገራችን ላይ። አሁን ኪኖ እኔ አውቃለሁ በዚህ ጉዳይ ላይ ሌሎች አልተስማሙም። ኢቭን እኮ ታውቃላችሁ ገዱ አንዳርጋቸው እኮ በአንድም ሆነ በሌላ ከወሎ አካባቢ ህዝባዊ መሰረት ያለው በአንድም ሆነ በሌላ የወሎ አካባቢ ያሉ ፋኖ ታጋዮችን በኮንሳልታንት ደረጃ ወይም ደግሞ በውክልና ደረጃ የወሰደ ግለሰብ ነው። ኢንፎርማሊ የሚሆን ፎርማሊ የሚገመት ነው። አቶ ገዱ አንዳርጋቸው የራሱ ድርሻ እንዳለው እዚህ አካባቢ ማለት ነው። እና ዝም ብሎ ኢንፍሉዌንሻል ስለሆነ ወይም ደግሞ ከዚህ በፊት ኤክስፔሪየንስ ስላለው በኢትዮጵያ ፖለቲካ የቆየ ፖለቲከኛ ብቻ ስለሆነ ብቻ የመጣ አይመስለኝም። ወሎ አካባቢ ህዝባዊ መሰረት አለኝ ትግሉ ላይ እጅ አለበት ብሎ የመጣ ነው የሚመስለኝ። እና በአንድም ሆነ በሌላ የነምሬ ወዳጁም ሆነ ሌሎች ክፍለ ሀገራዊ እንቅስቃሴዎች እነዚህ አፋብኃ ብለው ወደ አንድ ሊመጡ የሞከሩ ግለሰቦች የሞከሩ አደረጃጀቶች የነሱ ውክልና ሁሉ እዚህ ውስጥ ያለ ነው የሚመስለኝ፣ በገዱ የሚሆን በዘመነ ካሴ ማለት ነው። እና እንዴት ነው ዘመነ ካሴ ብቻ የሚወቀስበት ምክንያት? እኔ እንዲያውም ጥያቄ ያለኝ ከእያንዳንዱ እንግዲህ እነዚህ ታውቃላቸው ኤክስተርናል ፎርስ ናቸው። እንግዲህ የአማራ ትግል የተለየ የአማራ ትግል ነው፣ የአማራ ብሔርተኝነት ትግል ነው፣ ይቀጥላል። ግን በኢትዮጵያ ውስጥ ብዙ አይነት ተቃዋሚ ፓርቲዎች አሉ ታውቃላችሁ። የመምህራን ጥያቄ አለ፣ የዶክተሮች ጥያቄ አለ፣ ራብ ተከስቶብኛል፣ ኑሮዬን መምራት አልቻልኩም የሚል እንቅስቃሴ ያለ፣ ህዝባዊ እንቅስቃሴ ያለ። አጠቃላይ ትግሉ የአማራ ትግል ብቻ የለም በኢትዮጵያ ውስጥ ያለ ታውቃላችሁ፣ የሁሉም ኢትዮጵያኖች ትግል ነው። እና ብዙ ኢትዮጵያኖችም የራሳቸውን አደረጃጀት ፈጥረው ፓርቲ ፈጥረው እየታገሉ ያሉበት ሁኔታ ያለ። ከኦሮሚያ አካባቢም እንደሚታወቀው አብይ አህመድን የሚቃወም አለ። እኔ በነገራችን ላይ እነ ጀዋር ወይም ደግሞ እነ ጃልማሮ ነው ጂኖሳይድ የፈጸሙብን የሚል ድምዳሜ የለኝም። ከነ ጀዋር በላይ በዚህ ሁኔታ የምንለየው ከሚስተር ባናና ጋር የምንለይበት አንዱ ምክንያት እኔ አብይ አህመድ ነው ጂኖሳይድ የፈጸመብን ኢቭን ችግሩን ባለማስቆሙ፣ አንድም ቀጥታ ተሳታፊ በመሆን ጂኖሳይድ ፈጸመብናል። ሁለተኛ ደግሞ ችግሩ ራሱ እሱ አልፈጸመም እኮ አላልኩም። አይ ግንባር ቀደም ተጠያቂም እሱ ነው ብዬ ነው የማምነው እኔ አብይ አህመድ ከነዚህ ግለሰቦች አንተ ግን እውነት ለመናገር እነዛን ነው ተጠያቂ ያደረከው በዋናነት። እና በዚህ ልዩነት አለ። ሚስኮት አድርገኝ ካልሆነ አንደኛ አማራ ጂኖሳይድ ተፈጽሞብኛል ያለው ባሉ አካሄድ ከሆነ ለባለፉት 27-28 ዓመት ኦንጎይንግ የሆነ ጂኖሳይድ ነው። አብይ ቀጣይ ነው አስቀጣይ ነው እንጂ ዋናውን ሼር የሚወስደው ህወሓት ነው። ከዛም በኋላ ከህወሓት በኋላም አብይ እያለም ቢሆን ህወሓትም እያለ ኦነግ ያለው ኮንትሪቢዩሽንም መረሳት የለበትም። ስለዚህ አብይ እኔ አሁን እያልኩ ያለሁት እሱን አይደለም እያልኩ ያለሁት አሁን ባለው አንጻር ግን ኦነግ እኮ የሚፈልገው ከአብይም የባሰ ጥያቄ ነው ማለት አብይ ከሚጨፈጨፈ የበለጠ 100 እጥፍ ሊጨፈጨፍ ይችላል ጃልማሮ ስልጣን ቢያገኝ። እኔ ያንን ነው እንጂ አብይ የለበትም አላልኩም። አይ አብይ የለበትም አላልኩም። ልክ ነህ። እኔ በዚያም ነው የማልስማማው። እኔ ጥያቄው ሲያማራ መነሻ ጥያቄው እኮ ይኸውልህ ሞራል አሁን ልደቱን አውጣው ከዚህ ፓርቲ ስለሆነ ከዛ ውጭ ያሉት እዚህ ጋር የምታያቸው በጣት የሚቆጠሩ ሰዎች ግን አገዛዙ ላይ ካሉት ሰዎች ጋር እኩል የሚጠየቁ ናቸው። አሁን ደብረጽዮንና ሉላን አስቀምጠ ከዚህ ጋር የአማራ ጄኖሳይድ አልተካሄደም፣ ወልቃይት ራያ እንዲሁም ደግሞ ጭናና ደብረ ዘቢጥ ላይ የተደረገው ጭፍጨፋ በፍጹም አልጠይቅህም። እንዴት አንተ ጄኖሳይድ ኮሚት ካረገህ አካል ጋር አብረህ ትቀመጣለህ ነው። ኮመን ጠላት እንኳ ቢኖርህ ፕላትፎርሙን አንተ ምናልባት አሁን እዚህ ውስጥ ሌላ የትግራይ ቀጥታ ከህወሓት ጋር ንክኪ የሌለው የህወሓትንም የትግራይን እንቅስቃሴ በተሻለ መልኩ የሚረዳ ፓርቲና የትግራይ ማህበረሰብ ቢኖር ችግር የለውም። የኦሮሞም እንደዛው። እነዚህ ግን አክቲቭ ጄኖሳይደር እና ያመቻቹ እየፈጸሙ ያሉ ሰዎች ናቸው። ከነዚህ ጋር ምን ልታተርፍ ነው? እነሱን ነፃ አድርገህ ሌላኛውን የምትጠይቅበት የሞራል ባክግራውንድ እስከየት ይመጣል ነው።
አቦይ ስብሃትን አብረ ቁጭ ብለህ ምንም አልጠይቅም ጠላታችን የጋራ ነው ብለህ ሌላውን የመጠየቅ ባክግራውንድ የሞራል ባክግራውንድ ከየት ይመጣል? አሁን እኮ ኪሎ ዘመነ ካሴ ስህተት ነው የሰራው ነው ባጭሩ እንጂ እሱን እንዳፋባ መጠየቅ ይችላልላችሁ። እኔ እንደሚገባኝ ከሆነ እንዳፋባ መጠየቅ የምችሉ ይመስለኛል። ዘመነ ነው ማን ወክሎ ነው የሄድከው? በአፋብሃ ቴዎድሮስ ርዕዮት አለው ይኸውልህ፣ ዋና ዓላማው ዘመነ የዚህ መሪ ነው የሚለውን ፕሮሞሽን የመስራት ነው እንጂ ቤዚካሊ የሁሉም እምነት አይደለም ነው። በፈለጋችሁት መንገድ አረጋግጡ ብለህ እኮ መናገር ትችላለህ። በአንተ ጊዜና በተሰጠ ሰዓት ህወሓት ራሱ ከአብይ አህመድ እኩል ተጠያቂ ነው ለዚህ ጂኖሳይድ። ኢብን እኮ እንትና እኮ ልደቱ እኮ አምኖልሃል እኮ ባለፉት 50 ዓመታት ውስጥ አማራ ህዝብ ጂኖሳይድ ተፈጽሞበታል ብሎ እኮ ተናግሯል እኮ። ያ ማለት በአንድም ሆነ በሌላ ህወሓት ኢህአዴግ የሚባለው ድርጅት በአማራ ላይ ጂኖሳይድ ፈጽሞብሃል ብሎ ምስክር ሰጥቶልሃል እኮ። ይሄ እኮ ግባት ነው፣ ለእኛ እኮ ግባት ነው። ገብቶሃል አይደል? ስለዚህ እዚህ መድረክ ላይ እኮ ይሄ የመወያያ መድረክ አንዱ አጀንዳ ዋናው አጀንዳ አብይ አህመድ እንዴት እንጣለው የሚለው አጀንዳ ቢሆንም ሶሉሽን የሚልም ሌላ አጀንዳ ነበር አስታውሳለሁ። ሶሉሽን ምንድነው ለሚለው አሁን እኮ እዛ ጋር ነው ችግሩ። እሱን ጥለህ እዚህ ጋር ያሉትን ሰዎች ወደ ስልጣን ካመጣሃቸው ከድጡ ወደ ማጡ ነው። ባናና ያለህ እኮ እሱን ነው። እዚህ ጋር ያሉት ሰዎች የመከራ አካል ናቸው፣ የችግሩ አካል ናቸው። ሶሉሽን ፋይንደር ሊሆኑ አይችሉም ነው። ከነዚህ ጋር የምታመጣው ለውጥ የለም። እስኪ እኔም ጣልቃ ልግባ ማለት አክቲቭሊ እየጨፈጨፈ ያለን ለማስወገድ ትሄዳለህ። ከዛ ደግሞ ከአንተ እኩል ወደ ስልጣን የሚመጣውን ጥቅምህን አሳልፈ አትሰጥም። እኔ እንዴት አይነት እንደሆነ ማለት ይዘቱን ጠቅላላ ስለማውቀው ነው። ዘመን አንዴ ትናገራለህ። ሞራል ቆይ እኔ ሁሌም የሚገርመኝ አንድ ነገር አለ። የዘመነ ቡድን የሚያስበው ነገር አንድ ነገር አለ። ሁሌ በጣም ያስቀኛል። ለሌላ አካል ያለው አስተያየት ቄልነቱን ነው የሚያሳየው። በነገራችን ሌላው እንደማያስብ አካል በቃ የሚያስበው ዘመን አይምሮ ውስጥ ያለውን ሌሎቹ ከዛ ኮርስ እስኪ አሁን ኦፍ ኮርስ እስኪ ሞግቱኝ ማለት የሆነ አስተሳሰብ ችግርም አለባችሁ እኮ ማለት በቃ በጣም ቂል አስተሳሰብ ነው የምትሄዱ። ሚውት አድርገህ ትቀጥላለህ። እኔ ሁሌ የዘመነ ቡድን በቃ ከስህተቱ የማይማር አሁን አፋብሃ የሚባለውን ድርጅት ሊመሰረት ሲሄድ ሌሎችን አንደርስቲሜት አርጎ ነው ሄዱ፣ ቀምሶ ተመለሰ። አፋሕድን ለመመስረት ሲሄድም ሁሌም አሁንም እዚህ ደብረጽዮን የሚያክል ጥርሱን የፊቱንም የኋላውንም ጥርስ ያለ በፖለቲካ የነቀለ ሰውዬ ጋር ቁጭ ብለ ጀዋር መሐመድ ኮሎምቢያ ዩኒቨርሲቲ ድረስ የተማረ ፖለቲሽያን ቁጭ አድርገህ እና አቦይ ስብሃትን ሁሉ ቁጭ አድርገህ ዘመነ የሚያስበው አይ እነሱን ይሸውዳቸዋል። እስከ መቼ ነው እንደዚህ አይነት የጅላ አንፏ አካሄድ የምትሄዱት? ስልጣን ላይ መጥተህ ጃልማሮ ጋር እኩል ገብተህ አይ እናንተ አሁን ገለል በሉ ጨርሰናል እኔ ነኝ ስልጣን ሄዱ። አንተ የምታስበው እነሱ ያስባሉ። ወንድሜ ምን አይነት ማንንም የምታሞት እሱን ለራስ ብቻ የምታስበው ቁጥሩ ነው። አሁን በአማራ ስም ሆኖ ገደል ይዛችሁኝ ይሄዳል። እንደ ምሁር የምትታይ ነው እዚህ አካባቢ። እስኪ አንተ አሁን ከኔ ጋር ተነጋገር እና ደንበጫ አረቄ እንጠጣ ቅናዣ እንደዚህ አይነት የሰከረ ሰው አካቸው አታስገቡ ማለት ባሉ አይደለም። እንደው ለመሆኑ ግን ብዙ አዳምጠናል። የአማራ መከራ ግን በእንደዚህ አይነት በሌቦች ስብስብ ነው የሚፈታው? ኧረ ተው እባካችሁ፣ በጣም ያናድዳል። ሳሚን አስገባው። ሳሚ እየላከ ነው ከባና እዚህ ላይ ግን እዚህ መድረክ ላይ መጠየቃችሁ ህወሓት ራሱ ጨፍጫፊ ነው፣ ለጂኖሳይዱ አንዱ ተጠያቂ ነው። የዚህ አንድ ጂኖሳይደር ለሶሉሽን በምን አይነት ሁኔታ ነው ለሶሉሽን አንድ አካል ሊሆን የሚችለው ብለህ መጠየቃችሁ ነበር። እዚህ መድረክ ላይ ራሱ እንደ ሶሉሽን ኮንስቲቱሽን መቀየር አለበት፣ ህወሓትም መጠየቅ አለበት ብለህ ማቅረባችን ነበር እውነት ለመናገር። ምክንያቱም ሁሉ ተቃዋሚ ፓርቲዎች እንደው ከሌላው ይቀርና እንደው ከትንሹ አሁን ከትናንት ነው ማን ነው የምታቀርበው? ኢንተግሪቲ ከሌላው ይቀርና ለህዝቡ እኮ ነው ለአድማጩ ተነጋ ለስብሃት ነጋ ቆይ ሚሊዮን ጊዜ አቅርበን እኮ ሶሉሽኑ መጨረሻ አማራጩ በቃ ከዚህ በኋላ እንደ አማራ እኔ እቺን ብዬ ልጨርስና ሌሎቹ ስላልተናገሩ ይቅርታ ቀጥል። በራስ ቆይ ነው ልጅ ነገር ኤክስፕሎይት ያረገ ኃይል በአለም ላይ አለ ወይ ነው? አሁን አማራ እኮ ዓለም ላይ ከተፈጸሙት ጄኖሳይድ በቁጥር እኮ ብዙ ስለሆነ ነው አማራ። በነገራችን ላይ አማራ አንድ ክፍለ ሀገር ውስጥ ያለ አውሮፓ ካለ ከአንድ ሀገር ውስጥ የሚበልጥ ቁጥር ስላለው ነው። ባይዘው ርካሽ ሆኖ ነው ቁጥር የአማራ ህዝብ።
አማራ ዓለም ላይ የተፈጸመውን ግፍ ሁሉ ተፈጽሞበት ያን ሁሉ እኮ አማራጭ በቃ ሰላማዊ አማራጭ ብሎ ኃይል ጥሮ እንኳን ገርስሶ እኮ አይ በቃ እነዚህኞቹ አገር ሊያፈርሱ ስለሚችሉ እኔ ይቅርብኝና ብሎ አሳልፎ ሰጥቶ እኮ ተጃጅሎ እኮ ትናንትና ዳግም የሚጨፈጨፍ ማህበረሰብ ነው። እንደ አማራ ደግሞ ሰላማዊ ነገር ይበቃል። እንግዲህ ተራ ስጠይ በእናት ምን አልሰማሁም። ከዘመን አካሄድ ግን አረጋ ከበደ ሳይሻለን አይቀርም ጎበዝ። ለአንድ ላርቁን። እሺ ትቀጥላላችሁ። እኔ 30 ሰከንድ ነው የማወራው፣ ከዛ ትቀጥላላችሁ። ይሄን ሁሉ ኤክስፕሎይት ያደረገ እንትን አሁን ለዘመነ የስልጣን ድርድር ለዘመነ ማስተዋቂያ ሲሆን ከነዚህ ሰዎች ጋር ተሰብስቦ ሰላም እንፍጠር እና ታዲያ ቆይ እንደዛ ከሆነማ ከአብይ ጋር ሄዶ ሰላም ለምን አይፈጥር? ምን ሌላ እንደገና ኃይል ጋር ደግሞ የጠናጃማ ኃይል የተባረረ በካልቹ የተጠነዘው ሁሉ ጋር ከሚለምን አብይ ጋር ሄዶ ሰላም አይፈጥርም እንዴ? በቃ አላማው ስልጣን የማግኘት ከሆነ አላማው በቃ ጦርነት ፈርቼ ተደብቄ ነበር፣ አሁን ሳይው ግን አደገኛ ጦርነት ሊመጣብኝ ነው። አላማው እነዛን አጭበርብሬ መርቼ መጥቼ ወደፊት ስልጣን ይዛለሁ ብሎ ከሆነ ሳይሳካ ሲቀር እዚህ ጋር ሄዶ ከሚጋተት ከራሱ ከሰውየው ጋር ሄዶ አደራድርም እንዴ ከአብይ ጋር። ከዛ ውጭ ግን ሰላማዊ አማራጭን እንዳልተከተለ አማራ ይሄን ሁሉ እድሜውን ይሄን ሁሉ ዘመን እየተቃጠለ እየነደደ በማስ እየተገደለ ከዛ በኋላ ስልጣን እንዴ ምን ሙሴ ባምብኮ ስንት ኦራል ሰራዊት እኮ ገደል ሲገባ እኮ ነው አይ ይሄን ነገር እንደራደር ተብሎ በአሜሪካኖቹም ጫና ተፈጥሮባቸው መጨረሻ ላይ በአዲን ቁጭ ብሎ አሳልፎ ስልጣን ነው የሰጠው። ያንን እኮ ኦሮሞ ክሌም አድርጎ እኮ ነው ስልጣኑን ጠቅልሎ የወሰደው። አማራውም በቃ እነሱ ሀገር ያፈርሳሉ ይወሰዱት ግድ የለም ብሎ አሁንም እንደዚህ አይነት አዙሪት ከስባት ከአቦይ ስባት ጋር ቁጭ ብለ ከጃልማሮ ጋር አረበናታችሁ በእናታችሁ አንዳንድ የራሳችን ሴንስ ይኖር። ኤኒዌይስ ቀጥሉ። እኔ ስለተናገርኩ ዳይናሚክ ቀጥል። ምን አላችሁ ካስሽ ታንኪው እድሉን ስለሰጠኝ። ያው ስሜ በየሰዓቱ ስለሚቀያየር ነው ከይቅርታ ጋር። ሁላችሁም ስላገኘኋችሁ ደስ ብሎኛል። የማየው ነገር ግን ትንሽ ራስ ምታትም ቀስቅሶብኛል። እንደዚህ አይነት የእብድ ዘመን አይቻል አቅም አንድ ፖለቲካው ራሱ የሰከረና ያበደ። በነገራችን ላይ እዚህ የተጠራቀሙት ፎቶአቸውን የማያቸውንና እናንተ እየጠራችኋቸው ያላችሁ ግለሰቦች እዚህ ጋር ያሉት ሁሉ የህዋት ዳብል ኤጀንት የነበሩ አማራን ሲገሉ ሲያስገድሉ የነበሩ አሁን ህዋት የሚባል ፓርቲ በኢትዮጵያ የምርጫ ቦርድ በኩል ከህጋዊነት ተሰርዞ ወደ ናዚነት ወደ ኢሌጋል ፓርቲነት ወይም ደግሞ ወደ ሌላ የኢንተርናሽናል ኮርት ስም ዝርዝራቸው ተጽፎ ሊሄድ ስለሆነ ደንግጠው እንደተሰባሰቡ እንድታውቁልኝ ይፈልጋለሁ። እዚህ ውስጥ ያሉት የጠራችኋቸው በሙሉ ኢቭን ዘመነን አላየሁትም ካለ ብሊቭ ሚ እሱም ዳብል ኤጀንት ሆኖ የኖረ ሰው እንደሆነ ኮንፊርም አደርግላችኋለሁ። ዛት ኢዝ ኦል። እዚህ የተሰበሰቡት ሁሉ እደግመዋለሁ ገዱን ጨምሮ ሁሉም በዚህ ጭራቅ ሰውዬ ዙሪያ የተሰበሰቡ ሁሉም የህዋት ዳብል ኤጀንቶች የነበሩ አማራ ሆነው ስትፍቋቸው ግን 3 ጊዜ ስትፍቋቸው ህዋት ሚል ታፔላ የሚገኝባቸው እርጉማን የአማራ ጠላቶች መሆናቸውን ደጋግማችሁ እንድታስቡበት ፈልጋለሁ።